ምን ደብሉ ላይ ምንድነው የተሰጠሽ? 10,000 ጁን ወደ ላይ የሚያደርገውን ቴስት ሌተር ምን ነው ደማ የሚሰጠኝን ጊፍት ልንገርህ። ሄደው እኮ ነው የገባሁት እና በሌላኛው ስልክ ከኔ ቤት ግባ። ደብል ሰጥተውሽ ነበረ። አትጨማለቅ። ደብል ሰጥተውሽ ነው እግዚአብሔር ነው። ግላብ አልተሰጠኝም። ግላብ ና አይውልህ ግላብ አልተሰጠኝም። አንተ ጌመር አይደለ እንዴ? ታያል እኮ ግላብ ትሪፕሉ ተሰጥቶነሽ ነበረ። ደብሉ ነው ትሪፕል ላይ ነው የሰጠኝ። ኢንተስት ሌተር ጁን ወደ ላይ የሚያደርገው ምንድነው? አረ እንደዚህ ነው ጌም ስትጫወት። አረ በመቤቴ ዳያረ ፈታበል በእናትህ ቀለል አድርገው ጌም ነው። አሃ ግላብ ማንም ሰው አልሰጠኝም። ያው ሪከርድ ላኩልህ። ግላብ ከተሰጠኝ ግላብ አይደለም ደብሉ ተሰጥቶሻል። እና ደብሉ ላይ ተጠቀም ነው ታዲያ። ደብል ላይ ሰጡኝ። ሶስተኛው ተሰጥቶሻል። ሄለ ለምንድን ነው የምትወሺው? ሶስቱ አልተሰጠሽም። ሶስተኛው ላይ ተሰጠኝ። ይሄው ንካና እንደዚህ አውስ። እሺ ሶስተኛው ከተሰጠ ሶስተኛ ላይ ያለው ሰው ነው አይደለ? ሲሰጥ በሶስት የሚያባዘልና ቶፕ 3 በታፕ ነው ያለው። ቡስተር ነው የተሰጠኝ። ቡስተር ነው የተሰጠኝ። ስሚኝ አይኔን ልትዋሹ ነው ሄለን? አይኔን ልትዋሹ አንድ ላስረዳ። ተረጋጋ። ተረጋጋ። የተሰጠኝ ቡስተር ነው። ጊፍት የተሰጠኝ ደግሞ ፕራይቬት አካውንት ነው። ከፕራይቬት ውጭ ግን ቡስተሩ ኦኬ ያባዛለት ይባላል። ፕራይቬት ነው ቡስተር ላይ ቢሰጥ ለሱ አባዛለት። ሲጀመር ቶፕ 3 ነክታይ ቡስተር ማለት ቶፕ 3 ላይ የሚሰጠው ሰው ነው የሚያባዛለት። ቶፕ 3 ነካና ቡስተር ተሰጠሽ ምንም ተሰጠ ይቆማል ተባብለናል። አውቶማቲካሊ ይቆማል። አይ በእናትህ አንተ ተረጋጋ። ምን ነው ኢማ እኔ መናደድ ስለማልፈልግ ልጮት ነው የመጣሁት። እየሰማሽኝ ነው? እኔ ደብል ላይ ነው የተሰጠኝ። ላንቺ ለኔ ቢሰጥ እሽቲ ነበር አትይኝ እንዴ? ለምን በራስሽ ለምን አታስቢም? በራስሽ አርግሽ ለምን አታስቢም? 7,000 አከሰርከኝ። ኦኬ ጌሙን ቀጠልኩ። 7,000 ጓደኛሽ ናታ ከሰረችሽ። ጓደኛሽ ኦኬ 30,000 ልታከስረኝ ነው አሁን? ኤንቻ ማለት በኢየሱስ ስም ሄለን ኢማ ባንቺ ቢሆን ማተስማሚውን በእኔ አታርጊው። ባንቺ ቢሆን ኢማ እኔ እንዳንቺ እየተበሳጨው ግን እንደዛ ማድረግ ስለማልፈልግ ነው። እኔ ከኔ ተበዳይ ለዛ እኮ ነው የምንበሳጨው እኮ እውነት ስላለኝ እኮ ነው። ደብል አትስጡ አልተባባልንም? ትሪፕል አትስጡ አልኩኝ። ጣላት መጥቶ ከሰጠስ ጌሜን ለማበላሸት እንዴ? ምን ሆነ ነው? ኢየሱስ እንዴ! ኦኬ ምንድነው ፍላጎትህ? ምንድነው ፍላጎትህ? ፍላጎቴ ማለት ነው በትክክል በህጉ መሰረት ተጮች የምትጮች ከሆነ ዛሬ ነው የተጮት ነው። ዛሬ አትጨቃጨቅኝ። እኔ መጨቃጨቅ ሱስ የለብኝም። ደብል አይስጡሽ። ኦኬ አሁን ይሄ አይከስርም አይደለም? ይከስራል እንጂ ለምንድን ነው የሚከስረው? ፕራይቬት አድርጎ እኮ ነው የሰጠኝ። ወይኔ በጌታ በኢየሱስ ክርስቶስ ስም እዚህ ቤት አለሽ ግሎ ምትባይ ፕሮፋይልሽን ያየሁት ነበር። ግሎ ምትባይ ሆን ብለሽ እንደሆነ ገባኝ። ሆን ብለሽ ነው ጌም ለማበላሸት ተልከሽ ነው። ያንቺ ቡስተር ጠቀመኝ። አትስጡኝ ካልኩ አትስጡኝ ነው። ለምን ትሰጭኛለሽ? ምን ይሆንሽ ነው? አም ሶሪ ምንም እኮ አስቀድሜ እኮ እየለፈለፍኩ እኮ ነው ከቅድም ጀምሮ እኮ። ማይወድሽ ጠላቴ ነው የሚሰጠኝ ብለሽ ካሰብሽ ልክ ስለሽ ይተው። በዛ ሰዓት ጊፍት አይስጥሽ ከተሰጠሽ እኮ አትስጡኝ አለቻ። ሆን ብሎ ጠላት ከሆነ የሚሰጣት ቢያንስ እዚህ ባለ ኃላፊነት አልወስድም። ምንም ነገር ምንም ይስጥ ኃላፊነት አልወስድም። ጌም አይከስርም። በቃ ማማለ በዚህ ይሄኛው ከሰረ አንድ ጋይስ አንተ አዳምጠኝ። እኔ አዳመጥኩ። ይሄኛው ከሰረ ከአንተ ቤት መጣው ግላብ ወስደው ቢሰጡኝ ኃላፊነት አልወስድም። አያገባኝም። እየነገርኩሽ ስሚ፣ እኔን ስሚ። መጀመሪያ አንቺ ብቻ አታውሪ። ከኔ ቤት መጥቶ የሆነ ሰው ግላብ ሰጠሻ። ሲሰጥሽ ይሄ ግላብ እኔ ያላቆም ሆን ብለው ነው የሰጡኝ ታያለሽ። 30 ሰከንዷን ስኮርሽ ሳይንቀሳቀስ ግላቡ ያልፋል። ከዛ በኋላ ቡስተር እኮ ነው ይሄ። ቡስተር አይገባህም እንደማወራው? ግላብና ቡስተር ይለያያል። ለምንድን ነው እሺ ማትይው? ቡስተርም ተሰጠሽ ግላብም ተሰጠሽ። በዛ ሰዓት ላይ መጣው አይስጡሽ ጊፍት በቃ ጠላት እኮ እና ዝም ይልሽነህ 30 ሰከንድ እኮ ነው የሚቆየው አይደል? 30 ሰከንድ እኮ ነው የሚቆየው። ለምን ሁሉም አይኖረውም? ለምንድን ነው የለውም ብላ ህግ አወጣው? ግላብ ነው አሁን ለምሳሌ ግላብ የለኝም። አንቺ ቀን በቀን የምትጮቺ ጌመር ነሽ። ብዙ ሰው ሰፖርት ያደርግሻል። ብዙ ሰው አልቃሳ ነው ወይ? በጣም አልቃሳ። ለጨዋታ ለጌም አትመችም። ኤሪያስ ማምስ ቅብስ ስማ ስሬፍዬ በጣም ነው የማመሰግነው። እግዚአብሔር አክብርልኝ። በጣም አይ ነው አክስሬሃለሁ። ከስር ያለው አንድ ጌም ኢትስ ፋይን። ፈጣሪ ያውቃል። ያ ሀቅ አምላክ ነው። ሀቀኛ ከሆንኩ አሸንፋለሁ። ኤሪያስ ነው ለጌም አትመችም። ዝም ብለህ ቁጭ ብላ አወራ አንተ ከሰስባቸው ነው። ረብ ኢየሱስም ጋስ ትሪፕል ታፕ ሎል ቻርጀሬን ስጠኝ።
ታፕ አድርጉ። ታፕ አድርጉ። ጭራሽ ሰው እያለ እንደ ውስጥ ታፕ አድርጉ። ታፕ አድርጉ ጋይስ። ኦኬ ግላም እንዳትሰጡ፣ ማችንስ እንዳትሰጡ፣ ቅብጥርስ እንዳትሰጡ፣ ምንም ነገር እንዳትሰጡ። ፈርስት ጊፍት ትሪፕል ነው በቃ እንዳትሰጡ። ፈርስት ጊፍት እሺ አደራ። ምንም ጊፍት ትሪፕል ነው። ግሎ የትኛው አደራ። ደብል ታፕ ስክሪን። አሁንማ ጊፍተሮች የሞጡ በእናታችሁ። ፈርስት ጊፍት ትሪፕል ነው። ላስት ቤስት ኦፍ 3 ነው። እሺ ጋይስ ትሪፕል ነው ጋይስ። ትሪፕል ነው ፈርስት ጂሚ ስሬት ነው። አመስግኑልኝ በእናታችሁ አመስግኑልኝ። ስሬት በእግዚአብሔር ማለት ነው። ጂኒ አመሰግናለሁ። እሺ ማሚ አመሰግናለሁ። ማን ነው? ምንድን ነው? ከኔ ጋር ቂም አለበት እንዴ ሰውየው? ደብታብ ሽሬጋስ ስሬት ሁላችሁም ኮሜንት ላይ ስሬት ቴንክ በሉልኝ። ስሬት ቴንክ በሉልኝ። ሁላችሁም አመስግኑልኝ ጋይስ። 16 ሰው አንዳንድ አበባ 16 ሰው አንዳንድ አበባ ግላም እንዳትሰጡ እሺ። 16 ሰው ጋይስ እሺ። ከ5400 ሰው አንድ የሚተባበር ሰው የለም። አንድ ጋይስ 10 ሰው እኮ አንዳንድ ጋላ ሲሰጠኝ ማለት ነው 30 ሺህ ይገባለሁ። 10 ሰው ያላችሁን እሺ መኒ ገነሽ